ሰላም እንዴት ናችሁ? የኢንዱቴክ ቲፕስ ዩቲዩብ ቻናል ተከታታዮች፣ ዛሬም እንግዲህ ስለ ስልካችን አሪፍ መረጃ ማካፈላችሁ ይሆናል። ፕሮግራሙን እስከ ፍጻሜው ድረስ መመልከት አትርሱ። ያልገባችሁ ነገር ካለ ኮሜንት ላይ ጠይቁ፣ ለጥያቄያችሁ መልስ የምሰጥ ይሆናል። ከዛ በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ ማድረጋችሁን እንዳትረሱ። ወደ ጉዳዩ አልፋለሁ። እሺ፣ ስልካችሁን ከኢንተርኔት ጋር ኮኔክት በምታደርጉበት ጊዜ የምትፈልጉትም የማትፈልጉትም ኖቲፊኬሽን እየገባ ስልካችሁን የሚያጨናንቅባችሁ ከሆነ እንዴት እንደምናስተካክል ነው የምናየው። እሺ፣ በመጀመሪያ ሴቲንግ ላይ እንገባለን። ሴቲንግ ላይ ከገባን በኋላ ከሚመጣልን አማራጮች ላይ ኖቲፊኬሽን ሴንተር የሚል አለ እዚህ ጋር። እሱን እንነካለን። በመቀጠል ከሚመጡልን የአፕሊኬሽን ዝርዝሮች ላይ የማንፈልገውን ኖቲፊኬሽን እንዲደርሰን የማንፈልገውን ወይም ደግሞ ስልካችን በተደጋጋሚ ኖቲፊኬሽን እየላከ የሚያጨናንቀውን አፕ ወይም የማንፈልገውን አፕ በቀላሉ እዚህ ጋር ዲአክቲቭ እያደረግ ኖቲፊኬሽን እንዳይደርሰን ማድረግ እንችላለን ማለት ነው። በዚህ መልኩ ማስተካከል እንችላለን ማለት ነው። ይህ አማራጭ በቀላሉ አፕሊኬሽኑን እንደዚህ ጫን ብለን በመያዝ ከሚመጣልን አማራጭ ላይ አፕ ኢንፎ የሚለውን ነካለን። እሱን ነክተን ልክ እሱን ነክተን ስንገባ ኖቲፊኬሽን የሚል አማራጭ አለ። እሱን ነካና አለው ኖቲፊኬሽን የሚለውን እዚህ ያለውን ዲሴብል እናደርገዋለን ማለት ነው። በዚህ መልኩ ለሌሎችም አፕሊኬሽኖች በቀላሉ እንደዚህ ያደርግ ማስተካከል እንችላለን ማለት ነው። በቀጣይ ጊዜ በአሪፍ መረጃ እንገናኛለን። እስከዛው ድረስ ቻው።